ለማመን የሚከብዱ 5 ባዶ ጎል የሳቱ ኳስ ተጫዋቾችን ደግሞ ዛሬ ላሳያችሁ። ከዛ ፊት ግን ያው አቢሲኒያ ስፖርትን ፎሎ ማለት እንዳትረሱ። አምስተኛ ላይ ያስቀመጥኩት ያው ዳርዊን ኑኔዝ ነው። አምና ከዩሮፓ ሊግ ነው ይሄን ኳስ የሳተው። ያው በጣም አይሮን ነው ብቻ በረኛውን አልፎ ኦሬዲ ባዶ ጎል ነበር። የኮንሰንትሬሽን ችግር ነው። ዳርዊን ኑኔዝን እንግዲህ ያው አምስተኛ ላይ አስቀምጫለሁ። እናንተም የራሳችሁን ሀሳብ አስተያየት ወይም እናንተ ያያችሁት የተለየ ካለ ኮሜንት ላይ ጻፉልኝ። አራተኛ ላይ የምናገኘው ደግሞ ያው ጄኮ ነው። ያው ድንቅ የሆነ እግር ኳስ ተጫዋች ነው። በእርግጥ ግን እቺኛዋ ኳስ ይዋት በጣም እንትን የሚል ነው። ኦሬዲ የገባ ጎል ነውና አይሮን ነው ይሄም የኮንሰንትሬሽን ችግርም ላይሆን ይችላል፣ ግን በጣም የገባ ጎል ነው። ለመሳት የሚከብድ ኳስ ኦሬዲ ደግሞ ወደዚህኛው ቢስቶሽ ጨራሽ ኳስ ወደ መጣበት ነው ይመለስ። ሶስተኛ ላይ ይሄ ነው ኩባ ይባላል ተጫዋቹ። አይ ቲንክ አይሮን ነው አላውቅም፣ ያው ኢንተርኔት ላይ ነው ያየሁት። ኦሬዲ በረኛው ታልፏል። ባዶ ጎል ነው። የምን ችኮላ የምን ሹት እንደሆነ አላውቅም። ካሜራው ራሱ ወደም ባልቀረጸውም ግን ይዩት ይሄ ኳስ ነው። እጅግ በጣም ዘግናኝ የሚባል ሌላኛው ሶስተኛ ላይ ያስቀመጥኩት ይሄን ነው። ሁለተኛ ላይ ያለው ካልፋን ይባላል። ይሄንን አይ ቲንክ ሁላችሁም ያው ቲክቶክ ላይ ወይም የተለያዩ ቪዲዮዎች ላይ አይታችሁት ሊሆን ይችላል። እጅግ በጣም የሚገርም የተሳተ ኳስ ነው። በጣም በቃ ያሰቃቂ የሚባለው የማይገልጸው ነው። ምክንያቱም በረኛውን ቀምቶታል እንደምታዩት። ከዛ ሄደ ወደ ጎሉ። አይሮን ነው ለምን በግራው ለመምታት እንደፈለገ ይሄን ኳስ የፈለገ ዊክ ፉቱ ቀኝ ቢሆን ራሱ እንዴት በግራ ለመምታት እንዳሰበ አላውቅም። በቃ ይሄ በምንም የሚገባ ኳስ ነበረ። ጭራሽ አንግል ገጭቶ ነው የወጣው። ያው ሌላኛው በጣም አሰቃቂ ነው። ይሄ የተለለ ለደጋፊዎች ምናምን እጅግ በጣም የሚያሳዝን ኳስ ነው። ኦሬዲ መስመሩ ላይ ነው የመግባት እድሉ አይ ቲንክ ቢሰላ ራሱ 98% ነውና ለመሳት የሚከብደውን ኳስ ነው የሳተውና ያው ሁለተኛ ላይ ያው ይሄ ይሆናል ማለት ነው። አንደኛ ላይ የምናገኘው ይሄ ተጫዋች ነው፣ አኪዮ ይባላል። አይ ቲንክ ይሄ ኳስ አይሮን ነው ስቶታል አይደለም የሚባል አውቆ ነው ያወጣው መሰለኝ። ይዩት በረንብ እንደምታዩት ነው እንግዲህ። እኔ እንኳን አይ ቲንክ እንትን መስሎኝ ነበር፣ ደጋግሜ ነው ያየሁት። ተከላካይ ነበር የመሰለኝ። ኦሬዲ መስመር ላይ ልትገባ ያለች ኳስ ነች። ያው ትንሽ ኃይል አጥሯታል፣ ግን በቃ ልትገባ የነበረች ኳስ ነው ወደዛ የመታው። በጣም የሚከብድ ኳስ ኦሬዲ እንደዛ እየሮጥክ ራሱ ሄደ ወደዛ ወደ ኋላ ለማውጣት ራሱ የሚከብዳል ይሄ ኳስ እና እኔ አይ ዶንት ኖ ስቶታል ነው የተባለው፣ ግን አውቆም ሊሆን ይችላል ወይ አይ ዶንት ኖ ከአሰልጣኙ ጋርም ችግር ሊኖርበት ይሆን አላውቅም። በጣም የሚከብድ ለመሳት የሚከብድ ኳስ ነው እዚህ ጋር የተመለከትነው። አንደኛ ላይ ያው መቀመጥ ስላለበት ነው ግዴታ። እስቲ እናንተ ደግሞ እስከዛሬ ካያችሁት በጣም ዘግናኝ የሆነ ሚስ ኮሜንት ላይ ጻፉልኝ።